ዛሬ ቅልጥፍናችሁን በቅጽበት ሊያሳድጉ የሚችሉና ማውዝ መጠቀምን ሊያስቀሩ የሚችሉ 7 በጣም አስፈላጊ የዊንዶውስ 10 እና ዊንዶውስ 11 ሾርት ከቶችን አሳያችኋለሁ። የመጀመሪያው ሾርት ከት ዊንዶውስ ኪ ፕላስ ዲ ይሆናል ማለት ነው። ይሄ ሾርት ከት ምንድን ነው የሚያደርግልን? የከፈትናቸው ብዙ ፋይሎች ሊኖሩ ይችላሉ። ልክ ስክሪኑ ላይ እንደምታዩት ብዙ ፋይሎች ከከፈትን እነዚህን ፋይሎች አት ሴም ታይም ሚኒማይዝ ማድረግ ብንፈልግ እንደነገርኳችሁ ዊንዶውስ ኪ ፕላስ ዲን ስጫን ሙሉ የተከፈቱ ፋይሎች ሚኒማይዝ ያደርግልናል ማለት ነው። መመለስ ብፈልግ አጌን ዊንዶውስ ኪ ፕላስ ዲን ስጫን ወደ ነበረበት ይመልስልኛል ማለት ነው። ሁለተኛው ሾርት ከት ዊንዶውስ ኪ ፕላስ ፕሪንት ስክሪን። ይሄኛው ሾርት ከት ዲስፕሌያችን ላይ ያለ ማንኛውም ነገር በቀላሉ ስክሪንሻት እንድናደርግ ይረዳናል። እንዴት እንደሚሰራ እኔ ብራውዘሬን ልክፈተው ለማሳየት ያህል ኪቦርዳችን ላይ ቲአርቲ ኤስሲአር የምትል የፕሪንት ስክሪን ኪ አለች ማለት ነው። ዊንዶውስ ኪ ፕላስ ፕሪንት ስክሪንን ስጫን ስክሪንሻት አድርጎልኛል። ፋይሉን ገብቼ ማየት እችላለሁ እንዳደረገና እንዳላደረገ። ዊንዶውስ ኪ ፕላስ ኢን ጫንና ኤክስፕሎረርን እከፍታለሁኝ። ደን ፒክቸርስ ጋር ሄዳለሁ። ስክሪንሾትስ ደን ወደታች ወርድና ፋይሉን እከፍተዋለሁ። እንደምታዩት ሙሉ ዲስፕሌዩን ስክሪንሻት አድርጎልኛል። ሜይቢ ከዚህ ውስጥ የምፈልገው ኤሪያ ካለ ክሮፕ አድርጌ መጠቀም እችላለሁ ማለት ነው። ሶስተኛው ሾርት ከት ዊንዶውስ ኪ ፕላስ ኢ። ይሄኛው ሾርት ከት ፋይል ኤክስፕሎረር በቀላሉ ለመክፈት ይረዳናል ማለት ነው። ብዙ ጊዜ ፋይል ኤክስፕሎረር ለመክፈት ወይ ዲስ ፒሲ ጋር ገብተን ነው የምንከፍተው ወይ ደግሞ ታስክ ባራችን ጋር ሄደን ነው የምንከፍተው ማለት ነው። የትም መሄድ ሳይጠበቅብን በቀላሉ መክፈት ስንፈልግ ዊንዶውስ ኪ ፕላስ ኢን ተጭነን መክፈት እንችላለን። እንዴት እንደምንከፍት ኪቦርዳችን ጋር እንሄድና ዊንዶውስ ኪ ፕላስ ኢን እንጫናለን። እንደምታዩት በቀላሉ ፋይል ኤክስፕሎረር መክፈት ችለናል ማለት ነው። ዲስ ፒሲ ጋር መሄድ አይጠበቅብንም፣ ታስክ ባራችንም ጋር መሄድ አይጠበቅብንም ማለት ነው። በቀላሉ ሾርት ከቱን ብቻ ተጠቅመን መክፈት እንችላለን። አራተኛው ሾርት ከት ዊንዶውስ ኪ ፕላስ ሌፍት ኦር ራይት አሮ። ይሄኛው ሾርት ከት ሁለት የተለያዩ ፋይሎችን ከፍተን አት ሴም ታይም ጎን ለጎን እያየናቸው እንድንሰራ የሚረዳን ሾርት ከት ነው። እንዴት እንደሆነ እኔ ለምሳሌ ዌብ ብራውዘራችንን እንክፈት። ሲቀጥል ደግሞ እዚህ ጋር የከፈትኩት ዶክመንት ፋይል አለ። ስለዚህ ሜቢ ከዌብሳይት ላይ ወይ ከክሮም ብራውዘር ላይ የሆነ ፋይል እያመጣው እዚህ መስራት ሊኖርብኝ ይችላል። ስለዚህ ይሄን ሚኒማይዝ አደርግና እዚህ ጋር መጥቼ የምፈልገውን ኮፒ አደርግና ደግሞ መልሼ ይሄን ማክሲማይዝ አድርጌ ፔስት ማድረግ አይጠበቅብኝም ማለት ነው። ብራውዘሩም ማይክሮሶፍት ወርዱም አንድ ዲስፕሌይ ላይ እንዲታዩ ማድረግ እችላለሁ። እንዴት? ዊንዶውስ ኪ ፕላስ ሌፍት ወይም ራይት አሮ ተጠቅሜ ማለት ነው። ለምሳሌ ሌፍት አሮን ልጠቀም። ለዚህኛው ዊንዶውስ ኪ ይዝ እና ሌፍት አሮ ክሊክ ሳደርግ እንደምታዩት የሌፍት ሳይዱን ያዘልኝ ማለት ነው። ከጎን ደግሞ ሌላ ፋይል ስለሌለ ነው ብራውዘሩን እንደዚህ ያመጣልኝ። ክሊክ አደርገዋለሁ። እሱን ክሊክ ሳደርገው ደግሞ ብራውዘሩ በቀኝ በኩል ቦታውን ያዘልኝ ማለት ነው። ስለዚህ ሚኒማይዝ ማክሲማይዝ ማድረግ ሳይጠበቅብኝ በቀላሉ እንደዚህ ሁለቱንም እያየው ስራዬን መስራት እችላለሁ ማለት ነው። የግዴታ ብራውዘር እና ማይክሮሶፍት ወርድ መሆን የለበትም። ይሄ ለማሳየት ያለው እናንተ ስትጠቀሙ ስፔሻሊ ሁለት ፋይሎች ከሆኑ እንደዚህ ግራና ቀኝ አስይዛችሁ ሁለቱንም ፋይሎች እያያችሁ እዚሁ በዚሁ መስራት እንድትችሉ ይረዳችኋል ማለት ነው። አምስተኛው ሾርት ከት ዊንዶውስ ኪ ፕላስ ቪ። ይሄኛው ሾርት ከት ብዙ መረጃዎችን ኮፒ አድርገን ከዛም በኋላ ፔስት ማድረግ ወደምንፈልገው ፋይል ከሄድን በኋላ እየመረጥን ፔስት እንድናደርግ እድል ይሰጠናል ማለት ነው። እንዴት እንደሆነ እኔ ለምሳሌ ብራውዘሬ ውስጥ ልግባ። ለማሳየት ያህል የሆነ ነገር ልጻፍ። ለምሳሌ ዋት ኢዝ ማይክሮሶፍት ብዬ ኢንተር እለዋለሁ። ማይክሮሶፍት ምን እንደሆነ አምጥቶልኛል። ለምሳሌ ይሄኛው የመጀመሪያን ኮፒ ልበለው። ይሄን ኮፒ ላድርገው ኮንትሮል ሲ ደን ወደ ታች ሄዳለሁ። ዋት ኢዝ ማይክሮሶፍት ኤንድ እዚህ ውስጥም ዝም ብዬ ይሄኛውን ኮፒ ላድርገው። ይሄንን ኮፒ ላድርገው። ዋት ኢዝ ሲ ኦፍ ማይክሮሶፍት ራንደምሊ ነው እየመረጥኩኝ ያለሁት። ይሄንን ኮፒ ላድርገው። ደን ኮፒ አድርጌ ከጨረስኩኝ በኋላ ወርድ ውስጥ ልግባና አሁን ፔስት ካልኩት ኮንትሮል ቪ ካልኩት ለመጨረሻ ጊዜ ኮፒ ያደረግኳትን ብቻ ነው ፔስት የሚያደርግልኝ። ነገር ግን ይሄኛው ሾርት ከት እስካሁን ድረስ ኮፒ ያደረግናቸውን ምንፈልገውን ከዛ ውስጥ ፔስት እንድናደርግ እድል ይሰጠናል። እንዴት እንደሆነ ዊንዶውስ ኪ ፕላስ ቪን ስጫን እንደምታዩት ክሊፕቦርድ ብሎ አምጥቶልኛል። ስለዚህ ከዚህ ውስጥ ምፈልገውን ክሊክ ባደርግለት ለምሳሌ ይሄኛው እታች ያለውን ክሊክ ሳደርግ ያው ፔስት አድርጎልኛል። አሁንም ዊንዶውስ ኪ ፕላስ ቪን ስጫን እንደገና ያመጣልኛል። አሁንም የምፈልገውን ክሊክ ሳደርግ ፔስት ያደርግልኛል ማለት ነው። የተለያዩ ዌብሳይቶች ውስጥ ገብተን የተለያዩ መረጃዎችን ልናገኝ እንችላለን። ሁሉንም ኮፒ እናደርግና ይሄኛውን ሾርት ከት በመጠቀም እየመረጠን ፔስት ማድረግ እንችላለን ማለት ነው። ስድስተኛው ሾርት ከት ኮንትሮል ፕላስ ሺፍት ፕላስ ስኬፕ።
ይሄኛው ሾርት ከት ታስክ ማናጀራችንን በቀላሉ እንድንከፍት ይረዳናል። ኮንትሮል ፕላስ ሺፍት ፕላስ ስኬፕ የሚለውን ስጫን እንደምታዩት የፈጠነ ታስክ ማናጀርን ከፍቶልኛል ማለት ነው። በቀላሉ ታስክ ማናጀርን እንደዚህ እየከፈትኩኝ መጠቀም እችላለሁ ማለት ነው። ሰባተኛው እና የመጨረሻው ሾርት ከት ዊንዶውስ ኪ ፕላስ ዶት። ይሄኛው ሾርት ከት ምንድነው የሚያደርግልን? ኢሞጂዎችን እንድንጠቀም እድል ይሰጠናል ማለት ነው። እንዴት እንደሚሰጠን አብረን እንይ። ለምሳሌ የቅድሙ ፋይል ልክፈተውና ዊንዶውስ ኪ ፕላስ ዶት ስነካ እንደምታዩት ኢሞጂዎችን አምጥቶልኛል። ከነዚህ ውስጥ የምፈልገውን ኢሞጂ መጠቀም እችላለሁ ማለት ነው። እታች እሄድና እቀያይራቸዋለሁ። እንደምታዩት ከነዚህ ውስጥ የምፈልገውን እመርጣለሁ። ብዙ ጊዜ የምንጠቀማቸው ኢሞጂዎች ናቸው። እዚህ ጋር ሲሄድ ሌላ ኢሞጂ ያመጣልኛል። እነዚህ እየቀያየርኩኝ የምፈልገውን ኢሞጂ መጠቀም እችላለሁ ማለት ነው። ሜቢ ሳይኖችን መጠቀም ስንፈልግ ደግሞ እዚህ ጋር እናገኛቸዋለን። እንደምታዩት ብዙ አይነት ሳይኖች አሉ። ከነዚህ ውስጥ የፈለግነውን መጠቀም እንችላለን ማለት ነው። እነዚህ ኮምፒውተራችን ላይ ስንጠቀም በቀላል ኢሞጂ ስንፈልግ ዊንዶውስ ኪ ፕላስ ዶትን ተጠቅመን ኢሞጂዎችን መጠቀም እንችላለን ማለት ነው። ቪዲዮውን እንደወደዳችሁት አልጠራጠርም። ካየናቸው ሾርት ከቶች ደግሞ በጣም የወደዳችሁት የትኛው እንደሆነ ኮመንት ቦክስ ላይ አሳውቁኝ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ። ሁሌ እንደዚህ አይነት አጫጭር የቴክኖሎጂ ቲፖች እንዲደርሳችሁ። ሲ ዩ ኦን ዘ ኔክስት ቪዲዮ።